ለአላህ ሙሉ ለሙሉ እጅህን የምትሰጠው አላህ ላንተ የሚመርጠው ነገር መልካም መሆኑን እርግጠኛ ስለሆንክ ነው እኮ። ሁሌም ምሳሌውን በምን አያያዙት? ህፃን ልጅ አሉ። ህፃን ልጅ እናቱ ጡት ላይ ሄዶ ሲለጠፍ ምድር ላይ ሌላ ነገር የለም ለዛ ህፃን ልጅ ተወኩልያ ነው ይላሉ እኮ። በቃ ያ ህፃን ልጅ አሁን ምን የሚታየው ነገር አለ ከዛ ውጭ? እንዴት ሰኪውርድ እንደሆነ እንዴት ራሱን እንደ ሪላክስ እንደሚያደርግ አይተሃል? አንተ አላህ ፊት እንደዛ ቀልብህ እንደዛ መሆን አለበት ማለት ነው። በአስባብ ላይ እንጠለጠል። ኸይር ከሆነ ያ ሰበብ እየሄድክበት ያለው ነገር አላህ ላይ ባለህ መመካት ልክ ወደ አንተ ይመጣል ፈልጎ ማለት ነው። ፈልጎ ይመጣል።